ስለ ጥምቀት ዛሬ እናያለን لو ما عنتن ريهم بقر بزعبا ጥምቀት ዝብልዩ የጥምቀት ትምህርት ማለት ነው بزعبا ናይ ጥምቀት ትምህርት ማለት እዩ ተጠምቃችኋል ተጠምቂኩም ዲኹም ተጠምቃችኋል ሲባል መልሱ አዎን አይደለም በምን ነው ተጠምቂኩም ዲኹም ክትባሃሉ ከሎ እወ ዘይኮነስ ብምንታይ እዩ አዎ ያላችሁት በውሃ መስሏችሁ ነው እወ ዝበልኩም በማይ መሲልኩም እዩ አይደለ ብዙ ሰው ጥምቀት ሲባል ወደ ልቡ የሚመጣው ምንድነው ብዙ ሐሳብ ጥምቀት ክባሃል ከሎ ናብ አምሮ ዝመጽእ እንታይ እዩ ማይ ዝብል እዩ አይደለ ውሃ ነው ምክንያቱም ጧት ውሃ ጠጥቶ ነው ሰው የመጣው ምክንያቱም ጎሃውን ማይ ሰትዩ ሰብ ዝመጽእ ታጥቦ ነው የመጣው ተሐጽብ እዩ ዝመጽእ ለውሃ ቅርብ ነን ንማይ ሰብ አምሮ ቀረባ ስለዝኾነ ስለዚህ ጥምቀት ሲባል ስለዚህ ጥምቀት ክባሃል ከሎ ወደ ልባችን የሚመጣው ምንድነው ናብ ልብና ዝመጽእ እንታይ እዩ ውሃ ነው ብዛዕባ ጥምቀት ማይ እዩ መጽሐፍ ቅዱስ ግን ብዙ አይነት ጥምቀት አለው አብ መጽሐፍ ቅዱስ ግን ብዙ አይነት ጥምቀት አለው ስለ አንደኛው አይነት ጥምቀት ነው ዛሬ የምናየው ለምን ሪኦም ባር ብዛዕባ ተሐደ አይነት ጥምቀት እዩ አንደኛ ቆሮንቶስ ምዕራፍ 12 ላይ አብ ቀዳማይ ቆሮንቶስ ምዕራፍ 12 ቁጥር 13 እናየዋለን ቁጥር 13 ብሽም ኢየሱስ ከምብወይ አይሁድ ወይስ ጽርአውያን ባሮት ወይስ ጭዋታት እንተኾና ንሕና ሁላትና ሓደ ስጋ ምእንት ክንከውንሲ በሓደ መንፈስ ተጠሚቅና ኢናሞ ሓደ መንፈስ ሰተና አይሁድ ወይም የግሪክ ሰዎች ብንሆን ባሪያ ወይም ነፃ ሰዎች ብንሆን እኛ ሁላችን አንድ አካል እንድንሆን ባንድ መንፈስ ተጠምቀናልና አሜን እኛ ሁላችን ንሕና ሁላትና አንድ አካል እንድንሆን ሓደ ስጋ ምእንት ክንከውን በአንድ መንፈስ በሓደ መንፈስ ተጠምቀናልና ተጠሚቅና ኢና ክብር ለኢየሱስ ይሁን ክብርን ኢየሱስ ይሁን የውሃ ጥምቀት ላይ ኣብቲ ናይ ማይ ጥምቀት የሚያጠምቁት ሰዎች ናቸው እቶም ዘጠምቁ ሰባት እዮም ፊልጶስ ኢትዮጵያዊን ጃንደረባ እንዳጠመቀው ፊልጶስ ነቲ ስሉብ ኢትዮጵያዊ ከም ዘጠመቆ ሰው ሊያጠምቅ ይችላል ሰብ ከጠምቅ ይኽእል እዩ ወይንም ደግሞ ሐናንያ ለጳውሎስ እንዳለው ወይ ድማ ሐናንያ ለጳውሎስ ከም ዝበሎ የጌታን ስም እየጠራ ተጠመቅ እንዳለው ጉናይ ጎይታ ስም እንዳጸዋዕካ ተጠመቅ ራሱ ሊጠመቅ ይችል ይሆናል ባዕሉውን ክጥመቅ ይኽእል ይኸውን አጥማቂው ግን ሰው ነው የውሃ ጥምቀት ላይ ግና ኸይ ኣብቲ ናይ ማይ ጥምቀት እቲ ዘጠመቅ ሰብ እዩ አንድ ሰው በክርስቶስ ኢየሱስ ሲያምን ሓደ ሰብ በክርስቶስ ኢየሱስ ከአመን እንከሎ በውሃ ሊጠመቅ ይችላል ብማይ ክጥመቅ ይኽእል እዩ ጌታ ኢየሱስ አጥምቁ ብለዋል ምክንያቱ ጎይታ ኢየሱስ አጥምቁ ኢሉ እዩ ቤተክርስቲያንም ታጠምቅ ነበር ቤተክርስቲያኑን ተጠምቅ ነይራ ስለዚህ ሰው በውሃ ይጠመቃል ስለዚህ ሰብ በማይ ይጥመቅ እዩ ይሄኛው ጥምቀት ግን እዚ ጥምቀት እዚ ግና አጥማቂው ሰው አይደለም እቲ ዘጠምቅ ሰብ አይኮነን የሚያጠምቀው ማን ነው እቲ ዘጠምቅ ማን እዩ መንፈስ ቅዱስ ነው መንፈስ ቅዱስ እዩ አጥማቂው መንፈስ ቅዱስ ነው እቲ ዘጠምቅ መንፈስ ቅዱስ እዩ በዚህኛው ጥምቀት በዚህ ጥምቀት እዚ አጥማቂውን አናየው እቲ ዘጠምቅ ዘሎ አይንሪኦን ኢና ተጠማቂው ግን አማኝ ነው እቲ ዝጥምቅ ዘሎ ግን ተአማኒ እዩ በክርስቶስ ኢየሱስ ያመነን ሰው በክርስቶስ ኢየሱስ ዘአመነ ሰብ መንፈስ ቅዱስ አንድ ነገር ያደርገዋል መንፈስ ቅዱስ ሓደ ነገር ይገብር የክርስቶስ ኢየሱስ አካል ክፍል ያደርገዋል ናይ ክርስቶስ ክፍሊ ወይ ናይ ክርስቶስ ስጋ ይገብሮ እዩ ለዚህ ነው ማንንም ብንሆን ስለዚህ ኻይ ዝኾንና እንትኾንና ምንም ብንሆን ዝኾንና እንትኾንና መንፈስ ቅዱስ ግን አንድ ነገር ያደርጋል መንፈስ ቅዱስ ግን ሓደ ነገር ይገብር የክርስቶስ ኢየሱስ አካል ክፍል እንድንሆን ናይ ክርስቶስ ኢየሱስ አካል ምእንቲ ክንከውን ከክርስቶስ ጋር አንድ ያደርገናል ምስ ክርስቶስ ሓደ ይገብረና ክርስቶስ ውስጥ ያጠምቀናል አብ ክርስቶስ የጠምቀና አሜን አሜን የውሃ ጥምቀት ላይ ኣብቲ ናይ ማይ ጥምቀት አጥማቂው እቲ ዘጠምቅ ሰብ ምን ውስጥ ነው የሚከተል አበይ እትወና ውሃ ውስጥ ነው የሚያጠምቀን ኣብቲ ማይ እትወና ውሃ ውስጥ ነው የሚያዘፍቀን ኣብቲ ማይ ዘስጥመና የውሃ ጥምቀት ጊዜ እቲ ናይ ማይ ጥምቀት ሰዎች ሰውየውን ውሃ ውስጥ ነው የሚዘፍቁት ሰባት ነቲ ሰብ ኣብቲ ማይ ዮም ዘአልክዎ የመንፈስ ቅዱስ ጥምቀት ጊዜ ደግሞ እቲ ናይ መንፈስ ቅዱስ ጥምቀት ግና አጥማቂው ማን ነው እቲ ዘጠምቅ ማን እዩ ኢየሱስ ኢየሱስ በመንፈስ ቅዱስ የሚያጠምቅ ማን ነው እቲ በመንፈስ ቅዱስ ዘጠምቅ ማን እዩ ኢየሱስ ኢየሱስ እዩ ተጠማቂው ማን ነው እቲ ዝጥመቅ ድማ ማን እዩ አማኝ እቲ አማኒ እዩ የውሃ ጥምቀት ጊዜ አዲስ ሰው ነው የሚጠመቀው
አፍትናይ ማይ ጥምቀት ሐድሽ ሰብ ይዝጥመቅ የመንፈስ ቅዱስ ግን ጥምቀት ላይ ግን አማኝ ነው አፍትናይ መንፈስ ቅዱስ ጥምቀት ግን ተአማኒ ይዝጥመቅ ያመነውን ሰው ተዛመነ ሰብ ጌታ ኢየሱስ መንፈስ ቅዱስ ውስጥ ያጠምቀዋል ጌታ ኢየሱስ መንፈስ ቅዱስ ውስጥ ያጠምቀዋል መንፈስ ቅዱስን ይለብሳል መንፈስ ቅዱስ ይለብሳል የመንፈስ ቅዱስ ጥምቀት ኃያል ነው ስለዚህ ደግሞ አይናይ መንፈስ ቅዱስ ጥምቀት ኃያል ይሄኛው ጥምቀት ላይ ግን አብዝ ጥምቀት ዝግና አጥማቂው ማን ነው ተዘጠምቅ ማን ነው መንፈስ ቅዱስ ነው መንፈስ ቅዱስ ተጠማቂው ማን ነው ተዘጠምቅ ድማ ማን ነው አማኝ ነው አማኒ የሚጠመቀው ውሃ ውስጥ አይደለም ተዘጠምቀው ሳፍትማይ አይኮነን የክርስቶስ አካል ውስጥ ነው የሚጨምረው መንፈስ ቅዱስ አፍትናይ ክርስቶስ አካል አፍትናይ ክርስቶስ ስጋ ይዛቱ ስለዚህ አንድ ሰው ስለዚህ ሓደ ሰብ በክርስቶስ ኢየሱስ ሲያምን በክርስቶስ ኢየሱስ ከአመንን በመንፈስ ቅዱስ አማካኝነት በመንፈስ ቅዱስ አንድ ነገር ሆኗል ሓደ ነገር ኮይኑሎ ያ ያመነ ሰው ተዛመነ ሰብ የክርስቶስ ኢየሱስ አካል ክፍል ሆኗል ናይ ክርስቶስ ኢየሱስ አካል ኮይኑሎ ክብር ለኢየሱስ ይሁን ክብርን ኢየሱስ ይሁን በፊት አልነበረም ቅድም ሕጂ አይነበረን በፊት የክርስቶስ አልነበረም ቅድም ሕጂ አካል ናይ ክርስቶስ አይነበረን ከክርስቶስ ውጪ ነበረ ቅድም ናይ ክርስቶስ ወጻኢ ነሩ አሁን ግን የማን ይሆናል ሕጂ ግን ናይ ማን ኮይኑሎ የክርስቶስ ይሆናል ናይ ክርስቶስ አካል ኮይኑሎ አሁን ላይ ያለው ህክምና ኣብዚ ሕጂ ዘመን ዘሎ ህክምና በጣም ከማደጉ የተነሳ በጣም ካብት ዕብየቱ ዝተላዓለ በተለይ ውጭ ሀገር ሰዎቹ ሲሞቱ በፍላይ ድማ አብደገ ወጻኢ ሰባት ክሞቱ ከለው የሰውነት ክፍላቸው ሊናዘዙ ይችላሉ ናይ ሰብነት ክፍሎም ሲ ክናዘዙ ይኽእሉ እዮም ስለዚህ ልክ እንደሞቱ ክሞት ምስ ስለዚህ ልክ ምስ ሞቱ ድማ ጤነኛ የሆነውን የሰውነት ክፍላቸው ይወሰዳል ጥዑይ ዝኾነ አካል ናይ ክፍሎም ይወሰድሞ ልባቸው ሊሆን ይችላል ልቦም ክሆን ኩላሊታቸው ሊሆን ይችላል የተለያየ ነገር ይወሰዳል ዝተፈላለየ ይወሰድሞ ሌላ ለሚያስፈልገው ሰው ይሰጠዋል ንኻልእ ነቲ ዘድልዮ ሰብ ይወሃቦ ስለዚህ በፊት የሌላ ሰው ልብ ነበር የነበረው ቅድም ናይ ካልእ ሰብ ልብ ይነርዎ በፊት የሌላ ሰው ኩላሊት ነው የነበረው ቅድም ናይ ካልእ ሰብ ኩላሊት ይነርዎ አሁን ግን ሌላ ሰው ውስጥ ይገባል ሕጂ ግና ካልእ ሰብ ውሽጥ አትወሎ ማለት እዩ ከዛ በኋላ ያ ኩላሊት የማን ነው ስለዚህ እቲ ኩላሊት ናይ ማን እዩ ናቱስ ባለቤቱ እኮ ሞቷል እቲ በዓል ኩላሊት ሞይቱ እዩ ልብ የነበረው ሰው እኮ የለም እቲ ልብ ዝነበረው ሰብ ካልእ ሞይቱ የዛ ሰው ልብ ሌላ ሰው ልብ ውስጥ ገብቶ ይሰራል ግና ኸናይ ትዝሞተ ልብ ናብ ካልእ ሰብ አትዩ ይሰርሕ ማለት እዩ ክብር ለኢየሱስ ይሁን ክብርና አምላኽ ይሁን ልክ እንደዚሁ ልክዕኹም ድማ በክርስቶስ ኢየሱስ ስናምን በክርስቶስ ኢየሱስ ከናምንን ከለና አንድ ነገር ሆነ ሓደ ነገር ኮይኑሎ መንፈስ ቅዱስ ከክርስቶስ ጋር አንድ አደረገ ምስ ክርስቶስ ሓደ ገበረና የክርስቶስ ኢየሱስ አካል ክፍል አደረገ ናይ ክርስቶስ ኢየሱስ አካል ክፍል ገይሩና እዩ ክብር ለጌታ ይሁን አሜን ስለዚህ ምንድነው ማለት ነው ስለዚህ እንታይ ማለት እዩ አሁን ሕጂ የማንን ማለት ነው ናይ መኒና ማለት እዩ የኢየሱስ ነን ናይ ኢየሱስ ክርስቶስ የኢየሱስ ነን ብቻ አይደለም ናይ ክርስቶስ ጥራይ ማለት ደይኮነ ከክርስቶስ ጋር ምን ሆነናል ምስ ክርስቶስ እንታይ ኮይና ኢና አንድ ሆነናል ሓደ ኮይና ኢና አሜን አሜን ለምሳሌ አሁን የኔ ኩላሊት የሰው ቢሆን ምክንያቱ ንኣብነት ናተይ ኩላሊት ናይ ሰብ ነይሩ እንተኮይኑ የሆነ ሰው ቢሆን ኩላሊቱን የሰጠኝ ዝኾነ ሰብ ኩላሊቱ ሂብን ነይሩ እንተኮይኑ አሁን እኔ ውስጥ ስላለ ሕጂ ግና ኣብ ውሽጠይ ስለ ዘሎ አንድ ሰው ኩላሊቴን ቢመታኝ ሓደ ሰብ ኩሊተይ እንተ ሃሪምኒ የእንትናን ኩላሊት አትምተው አይደለም እምለው ናይ ኩስቶ ኩላሊት አይትህረሞ ይኮንኩ ማንን ነው የመታው ማን ይሃሪሞ ናይ ሃሪሞ ለምን ኩላሊቱ የማን ነው እቲ ኩላሊት ናተይ ነው የኔ ነው ናተይ ስለዝኾነ ማለት ክብር ለኢየሱስ ይሁን ክብርና አምላክ ልክ እንደዚሁ ልክዕኹም ድማ በመንፈስ ቅዱስ አሰራር ብናይ መንፈስ ቅዱስ አሰራርሓ ክርስቶስ ውስጥ ገብተናል ኣብ ክርስቶስ ውሽጥ አቲና ኢና ከክርስቶስ ጋር አንድ ሆነናል ምስ ክርስቶስ ሓደ ኮይና ኢና ስለዚህ ይሄ ምን ጥቅም አለው ስለዚህ እዚ ከአንታይ ጥቅም ኣለዎ የክርስቶስ ጽድቅ እቲ ናይ ክርስቶስ ጽድቂ የማን ጽድቅ ነው ናይ መን ጽድቂ የኛ ጽድቅ ነው ናትና ጽድቂ የኛ ጽድቅ የለንም ሕጂ ናህና ጽድቅ የራሳችን ጽድቅ የለንም ናህና ጽድቅ የብልና ጽድቃችን የማን ነው ጽድቅና ናይ መን እዩ የክርስቶስ ነው ናይ ክርስቶስ ኢየሱስ እዩ ስለዚህ ክርስቶስ እግዚአብሔር ፊት መቆም እንደሚችለው ስለዚህ ክርስቶስ ኣብ ቅድሚ አምላኽ ደው ምባል ከምቲ ዝኽእል እግዚአብሔር ፊት መቆም እንችላለን ንሕና ድማ ኣብ ቅድሚ አምላኽ ደው ምባል ንኽእል ስለምንታይ ጽድቃችን የኢየሱስ ነው ጽድቅና ክርስቶስ እዩ የኛ ነገር የለም ናትና ንብሎ ነገር የለም ስለዚህ አሁን እግዚአብሔር እኛን የሚያየን ስለዚህ ሕጂ እግዚአብሔር ንዓና ዝርኤና ማንን እንደሚያየው ነው ንመን ከም ዝርኤዮ እዩ ኢየሱስን እንደሚያየው ኢየሱስ ከም ዝርኤዮ ዝርኤና ክብር ለኢየሱስ ይሁን ክብርና አምላክ ይሁን ስለዚህ የክርስቶስ ጽድቅ የኛ ጽድቅ ሆኗል ስለዚህ ናይ ክርስቶስ ጽድቂ ናህና ጽድቅ ኮይኑ እዩ ያ ብቻ አይደለም እሱ ጥራይ እውን አይኮነን የክርስቶስ ቅባት
እትናይ ክርስቶስ ቅብአት ድማ የማን ሆኗል? ናይ መን ኮይኑ እዩ? የኛ ሆኗል። ናትና ኮይኑ እዩ። ተቀብታችኋል። ተቀቢእኩም ኢኹም። አሁን የሆነ ቀን አይደለም የምንቀባው። ሕጂ ዝኾነ መዓልቲ ኮንና ንቅብኦ እኛ ሁላችን ከቅዱሱ ቅባትን ተቀብለናል ይላል። ንሕና ሁላህና ካብቲ ቅዱስ ቅብአት ተቀቢእና ኢና ይብል። ብሉይ ኪዳን ላይ የሆነ ነብይ ሄዶ የሆነን ሰው ይቀባል። ኣብ ብሉይ ኪዳን ሓደ ነቢይ ከይዱ ንዝኾነ ሰብ ክቀብእ ይኽእል። ስለዚህ እንትና ተቀባ ይባላል። ስለዚ ክርስቶ እኮ ተቀቢኡ ይባሃል። አንድ ሰው ግን በክርስቶስ ሲያምን ሓደ ሰብ ግና በክርስቶስ ኢየሱስ ክኣምን እንከሎ የተቀባ ነው። ዝተቀበአ እዩ። ተቀብታችኋል። ተቀቢእኩም ኢኹም። አሜን አሜን። የክርስቶስ ቅባት የማን ነው? የክርስቶስ ቅብአትና የኛ ቅባት ሆኖልናል። ናትና ቅብአት። ስለዚህ ከክርስቶስ ጋር አንድ ስለሆነን ስለዚ ምስ ክርስቶስ ሓደ ስለዝኾንና እያንዳንዱ አማኝ ኩላትና አመንቲ በክርስቶስ ከመሆኑ የተነሳ ካብ ክርስቶስ ምዃንና ዝተላዕለ የክርስቶስ ጽድቅ እቲ ናይ ክርስቶስ ጽድቂ የሱ ጽድቅ ነው። ናትና ጽድቂ ኮይኑሎ የክርስቶስ ቅባት እቲ ናይ ክርስቶስ ቅብአት የኛ ቅባት ነው። ናትና ቅብአት ኮይኑሎ ተቀብታችኋል። አሜን። ተቀቢእኩም ኢኹም። አዎ የሚገለጠው ቅባት ልዩነት አለው። እወ እቲ ዝግለጽ ቅብአት ፍልልይ ክህልዎ ይኽእል እዩ። የሚገለጠው ቅባት ያንዳችን ከሌላችን ልዩነት አለው። እቲ ዝግለጽ ቅብአት ካብቲ ሓደ ናብቲ ሓደ ፍልልይ ክህልዎ ይኽእል እዩ። በክርስቶስ ግን ብክርስቶስ ግና ሁላችንም ምንድነን? ኩላትና እንታይ ኢና? የተቀባነን ዝተቀባእና ኢና። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የክርስቶስ ኢየሱስ ስለሆነ ስለምንታይ ናይ ክርስቶስ ኢየሱስ ስለዝኾንና በክርስቶስ ስለሆንን ብክርስቶስ ድማ ስለዝኾንና ከክርስቶስ ጋር ስላለን ምስ ክርስቶስ ሓቢርና ስለዘለና የክርስቶስ አካል ክፍል ስለሆንን ናይ ክርስቶስ ሓደ ስጋ ስለዝኾንና ምስ ክርስቶስ የተለየነን ንሕና ዝተፈለና ኢና። ቅዱሳንን ቅዱሳን ኢና። አሜን አሜን። አሁን ራሳችንን ስናየው ሕጂ ርእስና ክንሪኣ ከለና እንዴት ነው ማየት ያለብን? ከመይ ኢና ክንሪኣ ዘለና? እኔ ቅዱስ ነኝ። ኣነ ቅዱስ እየ። ለምን? ስለምንታይ? እኔ የክርስቶስ ነኝ። ኣነ ናይ ክርስቶስ ስለዝኾንኩ። ሐዋርያው ጳውሎስ ስለዚህ ቆሮንቶስ ሰዎች ላይ ሐዋርያ ጳውሎስ ነዞም ሰብ ቆሮንቶስ እምበኣር ኃጢአት እንዳይሰሩ ይነግራቸዋል። ኃጢአት ከይሰርሑ ይነግሮም እና የሚያመጣው ሙግት እቲ ዘምጽኦ ዘረባ እምበኣር ወይ ትኽትዕ ከክርስቶስ ጋር አንድ መሆናችንን ነው። እቲ ምስ ክርስቶስ ሓደ ምዃንና እዩ። አንደኛ ቆሮንቶስ ምዕራፍ 6 ላይ ኣብ ቀዳማይ ቆሮንቶስ ምዕራፍ 6 ቁጥር 15 ላይ ቁጥር 15 16 እቲ ስጋኹም ኣካል ክርስቶስ ምዃኑ ዶ ኣይትፈልጡን ኢኹም? እምበኣር ከስ ንኣካል ክርስቶስ ወሲደ ዶ ኣካል ኣመንዝራ ክገብሮ እየ ያ ኣይፋለይን። እቶም ክልተ ሓደ ስጋ ክኾኑ እዮም ብሁሉ እሞ ምስ ኣመንዝራ ዝለግብ ምስ ሓደ ስጋ ምዃኑ ዶ ኣይትፈልጡን ኢኹም? ሰውነታችሁ የክርስቶስ የአካሉ ብልቶች እንደሆነ አታውቁምን? እቲ ስጋኹም ኣካል ክርስቶስ ምዃኑ ዶ ኣይትፈልጡን ኢኹም? ምናችሁ? እቲ ስጋኹም ምናችሁ? እንታይኩም ኢሉ ሰውነታችሁ እቲ ስጋኹም ሲሉ ስጋችሁ እቲ ኣካልኩም ስጋኹም መንፈሳችን ብቻ አይደለም። ሕጂ መንፈስና ጥራይ ዘይኮነ ስጋችሁ የማን ነው? እቲ ስጋና ድማ ናይ መን እዩ? የክርስቶስ ነው። ናይ ክርስቶስ እዩ። አይ መንፈሴ የክርስቶስ ነው ስጋዬ የኔ ነው አይደለም። አይ መንፈሴ ናይ ክርስቶስ እዩ ስጋዬ ግን ናተዩ ማለት አይኮነን። መንፈስ ቅዱስ ከክርስቶስ ጋር አንድ አድርጎናል ሲል መንፈስ ቅዱስ ምስ ክርስቶስ ሓደ ገበረና ክብል እንከሎ የክርስቶስ ኢየሱስ የአካሉ ክፍል አድርጎናል ሲል ናይ ክርስቶስ ኢየሱስ አካል ገይሩና ይክብል እንከሎ ሁለንተናችንን ነው። ሁለንተናና እዩ። ለዚህ ነው መንፈሳችን የክርስቶስ ነው። መንፈስና ናይ ክርስቶስ እዩ። አይምሮአችን የክርስቶስ ነው። አእምሮና ናይ ክርስቶስ እዩ። ስጋችንስ የማን ነው? ስጋና ድማ ናይ መን እዩ? ናይ ክርስቶስ ነው። አሜን። ስጋችሁ የክርስቶስ ነው። ስጋኹም ናይ ክርስቶስ እዩ። ስለዚህ ሰውነታችሁ የክርስቶስ የአካሉ ብልቶች እንደሆነ አታውቁምን? ጥያቄ። ስለዚህ ድማ እዚ ሕቶ እዩ። እቲ ስጋኹም ሲ አካል ክርስቶስ ምዃኑ ዶ ኣይትፈልጡን ኢኹም? አዲሱ መደበኛው ትርጉም ነው ማለት ነው። እንዲህ ይላል ታዲያ አለ እምበኣር ከስ ኢሉ የክርስቶስን ብልቶች ወስጄ ከዝሙት አዳሪ ብልቶች ጋር አንድ ላድርገውን? ከቶ አይሆንም። እምበኣር ከስ ንኣካል ክርስቶስ ወሲዶ ዶ ኣካል ኣመንዝራ ክገብሮ እየ ያ ኣይፋለይን ኢሉ። ስጋችሁ የክርስቶስ ስለሆነ ስጋኹም ናይ ክርስቶስ ስለዝኾነ እንዴት ከዝሙት አዳሪ ጋር ታስተኙታላችሁ? ስለምንታይ ምስ ናይ ስጋ ኣመንዝራ ሓደ ትገብርዎ ኢሉ። ለምን? ሰውነታችሁ የእናንተ አይደለም። ምክንያቱ እቲ ስጋኹም ስናትኩም አይኮነን። ከክርስቶስ ጋር ስንት ሆኗል? ምስ ክርስቶስ ሓደ ኮይኑ እዩ። የክርስቶስ ብልት ነው። ናይ ክርስቶስ አካል የክርስቶስ የአካሉ ክፍል ነው። ናይ ክርስቶስ ናይ አካሉ ክፍል እናንተ ኮይኑ የክርስቶስ ናችሁ። ንስኻትኩም ናይ ክርስቶስ ኢኹም። ከክርስቶስ ጋር ምን ሆናችኋል? ምስ ክርስቶስ እንታይ ኮንኩም ኢኹም? አንድ ሆናችኋል። ሓደ ኮንኩም ኢኹም። አሜን። ክብር ለጌታ ይሁን። ክብርን አምላኽ ይሁን። ሰው በቅድስና እንዲኖር የሚያደርገው ሰብ በቅድስና ክነብር ዝገብሮ እምበኣር ማንነቱን ማወቅ ነው። እቲ ማንነቱ ክፈልጥ ኣለዎ። እኔ የማን ነኝ? ኣነ ናይ መን እየ? የክርስቶስ ነኝ። ናይ ክርስቶስ እየ። ሰውነቴ የማን ነው? እቲ ስጋይስ ናይ መን እዩ?
የክርስቶስ ነው ናይ ክርስቶስ እዩ አሜን አሜን ለዚህ እኮ ነው እንደፈለግን መልበስ የሌለብን ስለዚህ ድማ ኢና ከም ድላይትና ወላ ክንክደን ደይብልና ዓለም ላይ የመጣ ልብስ ሁሉ እኮ መለበስ የለበትም አብ ዓለም ዝመጽ ሁሉ ክዳን ክክደን እኮ ይብሉኒ እናንተ የክርስቶስ ናችሁ ምክንያቱም ንስኻትክና የክርስቶስ ሰውነታችሁ የክርስቶስ ነው ሰብነትክና የክርስቶስ እዩ እንደፈለግኩ ለብሳለሁ ከም ድላይተይ ክለብስ የፈለግኩበት ይሄዳለሁ አብ ድላይተይ ክኸይደ የፈለግኩትን እናገራለሁ ዝደለኽዎ ክዛረበ የፈለግኩትን አደርጋለሁ ዝደለኽዎ ክገብረ እናንተ የክርስቶስ ናችሁ ምክንያቱም ንስኻትኩም ሰውነታችሁ የክርስቶስ ነው ስጋኹም ናይ ክርስቶስ ህይወታችሁ የክርስቶስ ነው ህይወትኩም ናይ ክርስቶስ ማንነታችሁ የክርስቶስ ነው ማንነትኩም ናይ ክርስቶስ እዩ አሜን አሜን ስለዚህ እንዴት ዝሙት ታደርጋላችሁ አላቸው ስለዚህ ስለምንታይ ዝሙት ትገብሩለኩም ይለው በዝሙት መኖር የለባችሁም አብ ዝሙት ክትነብሩ ይትخلሉ ይለው ስለምንታይ እናንተ እኮ የኢየሱስ ናችሁ እስኻትኩም ናይ ክርስቶስ እዩ ከክርስቶስ ጋር አንድ ሆናችኋል ምስ ክርስቶስ ሓደ ኾንኩም ይኹም አሜን አሜን ይሄ እጄ እኮ ቀስ ብሎ የሰው ዕቃ ቢወስድ እጄ ነው ያደለው እላለሁ እንዴ እዚ ኢዴ ቀስ ይሉ ናይ ሰብ ነገር እንተዳ ወሲዱ ሲ አኔ ኮንኩን ኢዴ ይኽብል አይከልኒ እጄ ወሰደ ማለት ማን ወሰደ ማለት ነው ኢዴ ወሲደ ማለት አነ ልዕሊዮ ማለት እዩ እኛ የኢየሱስ ነን ንሕና ናይ ኢየሱስ ኢና እንደዛ ስለ ራሳችን የምናስብ ከሆነ ገዛ ርእስና ሆሞ ጌርና እንተዳ ሐሲብና አኗኗራችን ይለወጣል አነባብራና ወላ ኸቀየር ህይወታችን ይለወጣል ህይወትና ይቀየር ስጋዬ የማን ነው ስጋዬ ስናይ ማን ይሉ የኢየሱስ ነው ናይ ክርስቶስ ኢየሱስ እዩ አይምሮዬ የማን ነው አእምሮዬ ናይ ማን የኢየሱስ ነው ናይ ኢየሱስ መንፈሴ የማን ነው መንፈሴ ናይ ማን እዩ የኢየሱስ ነው ናይ ኢየሱስ ከክርስቶስ ጋር አንድ ሆኛለሁ ምስ ክርስቶስ ሓደ ኮይነ ስለዚህ ክርስቶስ ቅዱስ እንደሆነው ስለዚህ ክርስቶስ ቅዱስ የክርስቶስ ቅድስና በህይወቴ ይገለጣል ናይ ክርስቶስ ቅድስና የክርስቶስ ህይወት በህይወቴ ይገለጣል ናይ ክርስቶስ ህይወት አብ ህይወቴ ይግለጽ አሜን አሜን ለምን ስለምንታይ እኔ የክርስቶስ አካል ክፍል ነኝ አነ ናይ ክርስቶስ አካል ስለዝኾንኩ መንፈስ ቅዱስ አንድ አደረገን መንፈስ ቅዱስ ሓደ ገይሩና እዩ ክርስቶስ ውስጥ ጨመረን ንዓይና ክርስቶስ ውሽጢ የእቲኒ እግዚአብሔር ለኢየሱስ ቅርብ ነው አይደል እግዚአብሔር ለኢየሱስ ቀረባ እዩ አይደል ጌታ ኢየሱስ እግዚአብሔር እንዲሰማው ሲጸልይ ሲጨነቅ አናይም ጌታ ኢየሱስ ክጽልይ ከሎ ክጭነቅ አይንሪዮኒና እግዚአብሔር ምእንተ ክሰምዖ አይደል መስቀል ላይ ከጸለየ ውጪ አፍታ መስቀል ዝጸለየ ካብ ሓለ ጀካ አብ እንደሚሰማው እርግጠኛ ነው አቦ ከምዝ ሰምዖስ በጣም እርግጠኛ እዩ አብ ይሰማዋል ምክንያት አቦ ይሰምዖ እዩ ኢየሱስም አብን ይሰማል ኢየሱስ ድማ አቦ ይሰምዖ እዩ ልክ እንደዚህ ነው ለኛ ይሆነልን አሁን ንዓና ድማ ልክዕኩም ይሆይንልና እግዚአብሔር ይሰማናል እግዚአብሔር ይሰማዓና እዩ እኛም ደግሞ እሱን እንድንሰማው ታድለናል ንሕና ድማ ንእሱ ክንሰምዖ ተዓዲልና ኢና ለምን ንመን እኛ አሁን የኢየሱስ ነን ንሕና ናይ ኢየሱስ ከም እግዚአብሔር እኛን ሲያይ እግዚአብሔር ንዓና ከሪና ከሎ ንመን ይዝርኢ ኢየሱስን ነው ንኢየሱስ ይዝርኢ ክብር ለኢየሱስ ይሁን ክብር ለኢየሱስ ይሁን ጽድቃችን ኢየሱስ ነው ጽድቅና ኢየሱስ ብቃታችን ኢየሱስ ነው ብቃትና ኢየሱስ ጥበባችን ኢየሱስ ነው ጥበብና ኢየሱስ በክርስቶስ ኢየሱስ ውስጥ ነን በክርስቶስ ኢየሱስ ውስጥ ኢና ዘለና ስለዚህ ለእግዚአብሔር ምንድነን ማለት ነው ስለዚህ እግዚአብሔር እንታይ ኢና ቅርብ ነን ቀረባ ኢና አሜን ኢየሱስ የእግዚአብሔር ልጅ እንደሆነ ሁሉ ኢየሱስ ወድ እግዚአብሔር ከም ዝኾነ ሁሉ በክርስቶስ ንሕና ድማ በክርስቶስ እንታይ ኢና ልጆች ሆነናል ውሉድ ኮይና ኢና እግዚአብሔር አባት ሆኖልናል እግዚአብሔር አቦ ኮይኑልና እዩ እግዚአብሔር ኢየሱስን የወደደውን ያህል እግዚአብሔር ከምትን ክርስቶስ ዝፈተወ ዘአክል አብ ወልድን የወደደውን ያህል አቦ ከምትን ክርስቶስ ዝፈተወ እኛን ይወደናል ንዓና ድማ ይፈተወና እዩ ተወደናል ተፈቲና ኢና ለምን አሁን የኢየሱስ ነን ስለምንታይ ናይ ክርስቶስ ስለዝኾና አሁን በክርስቶስ ውስጥ ነን ሕጂ በክርስቶስ ኢየሱስ ውሽጢ ኢና ክብር ለኢየሱስ ይሁን ክብርና አምላክ ይሁን ስለዚህ ምንድነው ራሳችንን ስናይ ስለዚህ ርእስና ክንሪአን ከለና ማንነታችንን ስናይ ማንነትና ክንሪአ ከለና ለአንድ ነገር ትኩረት እንስጥ ንሓደ ነገር አተኪርና ክንሪአ ያለና በክርስቶስ ነኝ በክርስቶስ ኢየሱስ ከክርስቶስ ጋር ምን ብያለሁ ምስ ክርስቶስ እንታይ ኮይነ አንድ ሆኛለሁ ሓደ ኮይነ በእኔ የሚኖረው ማን ነው አባይ ዝነብር መን እዩ ኢየሱስ ክርስቶስ ነው አሜን ክርስቶስ በሰማይ ማለት ክርስቶስ አብ ሰማይ ማለት የኛ ወኪል ነው ናትና ወኪል እዩ ኢየሱስ በሰማይ የቤተ ክርስቲያን ወኪል ነው ኢየሱስ አብ ሰማይ ናይ ቤተ ክርስቲያን ወኪል እዩ እኛ በአብ ቀኝ በክርስቶስ ተቀምጠናል ንሕና ድማ በክርስቶስ ኢየሱስ ኮይና አብ የማን አምላክ ተቀምጠናል ክርስቶስ ስለ እኛ በአብ ቀኝ ይታያል ክርስቶስ ስለና አብ የማን አምላክ ይርአይ እኛ ደግሞ በተቃራኒው ንሕና ድማኒ ቤተ ክርስቲያን ማለት እኛ ማለት ደግሞ ንሕና ማለት ድማ ክርስቶስ በምድር በእኛ ይገለጣል ክርስቶስ ድማ አብ ምድሪ በአና ይገለጽ ማለት ክርስቶስ በምድር በእኛ ይታያል ክርስቶስ አብ ምድሪ በአና ይርአ ማለት ክርስቶስ በምድር በእኛ ይሰራል ክርስቶስ አብ ምድሪ በአና ይሰርሕ ማለት ጌታ ኢየሱስ ማስተማርና ማድረግ የጀመረውን ጌታ ኢየሱስ ከምህር ከሎ አገልግሎቱ ጅምርን ከሎ በማን ነው የሚሰራው በመን ይድሰርሕ በእኛ ነው የሚሰራው በአና ይድሰርሕ ባንተ ነው የሚሰራው በአኻ ይዝሰርሕ ባንቺ ነው የሚሰራው በአኺ ይዝሰርሕ ክብር ለኢየሱስ ይሁን ክብርን ኢየሱስ ስለዚህ ምንድነው እዚህ ምድር ላይ ስንኖር ስለዚህ አብዝ ምድር ክንነብርን ከለና የማነን ናይ መኒና የክርስቶስ ነን ናይ ክርስቶስ ከክርስቶስ ጋር ምን ሆነናል ምስ ክርስቶስ እንታይ ኮይና ኢና
አንድ ሆነናል ሓደ ኮይና ኢና አሁን አንድ ስንሆን ግን ሕጂ ሓደ ክንከውን ከለና የአካሉ ክፍል ስንሆን ግን ናይ አካሉ ክፍል ክንከውን ከለና እምበአር እንዲህ ይላል ከምዚ ይብል አካል ስንት ነው አካል ክንደይ እዩ አካል ስንት ነው አንድ ነው ሓደ እዩ አይደለ አካል ስንት ነው ሓደ እዩ አንድ ነው ለዚህ ነው ምድር ላይ ስንት ቤተክርስቲያን አለ ስለዚህ አምድር ክንደይ ቤተክርስቲያን አሎ አንድ ቤተክርስቲያን ያለው ሓንቲ ቤተክርስቲያን ያዘላ አንድ ቤተክርስቲያን ነች ያለችው ሓንቲ ቤተክርስቲያን ያዘላ አጥቢያ ቤተክርስቲያን ብዙ ነው አጥቢያ ቤተክርስቲያን ብዙሓት ክህልዋ ይኽእል ዓለም አቀፋዊ ቤተክርስቲያን ግን አንድ ነች ኣብ ዓለም ዘላ ቤተክርስቲያን ግን ሓንቲ እያ ስንት ነች አንድ ቤተክርስቲያን ነው ክርስቶስ የሚያውቀው ክርስቶስ ዝፈልጣ ሓንቲ ቤተክርስቲያን እዩ አሜን አሜን ለዚህ እኮ ነው የአዳም ሚስቱ ስንት ነበረ አዳም ስንት ሚስት ነበረው አዳም ክንደይ ሰበይቲ ነይረ ነው አራት ነበረው ሓንቲ ሰበይቲ እያ ነይራቶ ስለዚህ የክርስቶስም ስንት ሚስት ነው ያለው ማለት ነው ናይ ክርስቶስ ድማ ታመርዓት ሓንቲ ቤተክርስቲያን ድማ ያሳ ቤተክርስቲያን አሜን ስለዚህ ሁላችንም የተለያየ ቦታ ብንካፈልም ንሕና ሁላህና ኣብ ዝተፈላለየ ቤተክርስቲያን ዋላ እንተተካፈልና አንድ ቤተክርስቲያን ሓንቲ ቤተክርስቲያን ያዘላ ግን ሁላችንም የተለያየ ቦታ ብንሆንም ኩላትና ኣብ ዝተፈላለየ ቦታ ዋላ እንተሃለና ያመንን ጊዜ ኣብ ካብቲ ዝኣመንናሉ በመንፈስ ቅዱስ አሰራር ብናይ መንፈስ ቅዱስ አሰራርሓ የክርስቶስ አካል ክፍል ሆነናል ናይ ክርስቶስ ክፍል አካል ኮይና ከክርስቶስ ጋር አንድ ሆነናል ምስ ክርስቶስ ሓደ ኮይና ኢና ለዚህ እኮ ነው ጳውሎስ ቤተክርስቲያንን ሲያሳድድ ስለዚህ ድማ ጳውሎስ ንቤተክርስቲያን ከሳድድ ኮሎ ጳውሎስ ቅዱሳንን ሲያሳድድ ጳውሎስ ንቅዱሳን ከሳድድ ጳውሎስ ኮሎ ቅዱሳንን ሲያሳስር ጳውሎስ ነቶም ቅዱሳን ከእስር ኮሎ ጳውሎስ ቅዱሳን ላይ መከራ ሲያመጣ ጳውሎስ ኣብ ቅዱሳን መከራ ከመጽእ ኮሎ ጌታ ኢየሱስ ተገለጠና ጌታ ኢየሱስ ምስተገለጸሉ ስለምን ንምንታይ ታሳድዳቸዋለህ አይደለም ያለው ተሳድዶም አለህ ዘይኮነስ ታሳድደኛለህ ስለምንታይ ተሳድደንልህ አይልዎ ጳውሎስ እኮ የሚያሳድደው ማንን ነው ጳውሎስ እኮ ደሳድደሎ ንቤተክርስቲያን እዩ ጳውሎስ የሚያሳድደው ማንን ነው ጳውሎስ ደሳድዶ ዘሎ የተለያየ ሀገር ያሉ ሰዎችን ነው ነቶም አመንት ወይ ኣብ ዝተፈላለየ ቦታ ዘለው ሰባት ኢየሱስ ግን ተገለጠና ኢየሱስ ምስተገለጸ ግና ለምን ንምንታይ ታሳድደኛለህ ተሳድደንልህ አይል ለዚህ ነው ቤተክርስቲያንን መንካት ማንን መንካት ነው ስለዚህ ቤተክርስቲያን ክትንክፍን ከለኻ ንኢየሱስ ይኻት ትንክፍ ደለኻ ከክርስቶስ ጋር አንድ ሆነናል ምስ ክርስቶስ ሓደ ኮይና ኢና እኛን የነካ እሱን ነካ ነው ንዓና ዝተንከፈ ንዕኡ ተንኪፉሎ ማለት እኛ የማንን ንሕና ናይ መኒና የክርስቶስ ነን ናይ ክርስቶስ ኢና ሃሌሉያ ክብር ለኢየሱስ ይሁን አንድ ሆነናል ከክርስቶስ ጋር ሓደ ኮይና ኢና ምስ ክርስቶስ የክርስቶስ የሆነ ሁሉ የማን ነው ናይ ክርስቶስ ዝኾነ ሁሉ ናትና እዩ እኛ እሱን እንመስል ዘንድ ንሕና ንዕኡ ምእንቲ ክንመስል እኛ እንደሱ እንኖር ዘንድ ንሕና ከምቲ ንሱ ዝነብሮ ክንነብር እሱ እኛን መሰለ እሱ ንዓና መሲሉ እሱ እኮ እግዚአብሔር ነው ሲጀምር እሱ እኮ ከመጀመርታ እግዚአብሔር እዩ አምላክ ነው አምላክ እዩ ከመጀመሪያ ፈጣሪ ነው ፈጣሪ እዩ ግን ሰው ለመሆን ፈቀደ ግና ከሰብ ምዃን ፈቂዱ የሰው ልጅ ሆነ ወዲ ሰብ ኮይኑ ለምን ንምንታይ የእግዚአብሔር ልጆች እንድንሆን ንሕና ውልድ አምላክ ምእንቲ ከሰው ተወለደ ካብ ሰብ ተወለደ ለምን ንምንታይ እግዚአብሔር እንድንወለድ ካብ እግዚአብሔር ንሕና ምእንቲ የሰው ህይወት ያዘ ናይ ሰብ ህይወት ሒዙ የእግዚአብሔርን ህይወት እንድንይዝ ንሕና ናይ እግዚአብሔር ህይወት ምእንቲ እኛ እንደ እግዚአብሔር እንድንኖር ንሕና ካብ እግዚአብሔር ምእንቲ ክንነብር እሱ እንደ ሰው ኖረ እሱ ድማ ከም ሰብ ነይሩ ክብር ለኢየሱስ ይሁን ክብርን ኢየሱስ ስለዚህ ምንድነው ስለዚህ እንታይ እምባር በክርስቶስ ባመንን ጊዜ በክርስቶስ ኣብቲ ዝኣመናሉ ጊዜ በመንፈስ ቅዱስ አሰራር ብናይ መንፈስ ቅዱስ አሰራርሓ ከክርስቶስ ጋር ምን ሆነናል ምስ ክርስቶስ እንታይ ኮይና ኢና አንድ ሆነናል ሓደ ኮይና ኢና አሜን አሜን ከክርስቶስ ጋር ምን ሆነናል ምስ ክርስቶስ እንታይ ኮይና ኢና አንድ ሆነናል ሓደ ኮይና ኢና አንድ ስንሆን ግን ሕጂ ሓደ ክንከውን ከለና እዚሁ ክፍል ላይ ጳውሎስ ሲናገር ኣብዚ ክፍል እዚ ጳውሎስ ክዛረብ እንከሎ በአንድ አካል ላይ ኣብ ሓደ አካል ብልቶች ስንት ናቸው ይላል ብዙ ናቸው ይላል እቶም ክፍልታት ወይ እቶም አካላት ወይ እቶም ስጋሲ ብዙሓት እዮም ኢሉ አይደል በአንዱ የሰውነት ክፍል ላይ ኣብ ሓደ ሰብነት የሰውነት ክፍል ግን ስንት ነው ናይ ሰብነትና ክፍል እምበር ስንት ነው ብዙ ነው ዝተፈላለየ ብዙ ለዚህ ነው አሁንም እኛ ልክ በአካል ነው የተመሰለው ክርስቶስ ሕጂ ድማ ልክ ክርስቶስ በአካል ተመሲሉሎ ሁሉ አይን አይደለም ኩሉ አይን ኾን አይክእልን እዩ ሰውነት ሁሉ አይን ቢሆን አስባችሁታል ኩሉ ሰውነትና አይን እንተ ዝኸውን ብቻ ብንሆን እንታይ ምኾነ ነይራ አፍንጫ ብቻ ብንሆን አፍንጫ ጥራይ አይሆንም ልክ እንደዚሁ ቤተክርስቲያንም ውስጥ ልክ ከምኡ ድማ ኣብ ውሽጢ ማሕበር አካል አንድ ነው እቲ አካል እቲ ሓደ እዩ ክርስቶስ አንድ ነው ክርስቶስ ሓደ እዩ ብልቶች ግን የአካሉ ክፍሎች ግን የተለያዩ ናቸው እቲ ክፍልታት ናይ አካል ግን ዝተፈላለየ እዩ ለዚህ ነው እያንዳንዳችን ምን ያደረግነን ስለዚህ ድማ ንሓድሕድ ኩላትና ምን ያደረግነን የተለያየነን ዝተፈላለና ኢና
የተለያየ አገልግሎት አለን አገልግሎትና ዝተፈላለየ ሁሉ አይን አይደለም ኩሉ አይን ይኮነን ሁሉ ጆሮ አይደለም ኩሉ እዝን ይኮነን ሁላችንም የተለያየ ነን ኩላትና ዝተፈላለየ ነገር አለና ግን ሓደ ነገር ኢና ለዚህ ነው እያንዳንዳችን የተለያየ ጸጋ አለን ስለዚህ ድማ እዩ ኩላትና ዝተፈላለየ ጸጋ ዘለና እያንዳንዳችን የተለያየ ስጦታ አለን ኩላትና ዝተፈላለየ ውህበት አለና ሁላችንም የክርስቶስ ነን ግና ከሁላህና ናይ ክርስቶስ ግን ምን እናደርጋለን እንታይ ንገብርና የተለያየ ነን ዝተፈላለየ ኢና አሜን አሜን ምንድናችሁ ምንድነው እግዚአብሔር የሰጣችሁ ጸጋ ምንድነው እግዚአብሔር ዘሃበኩም ጸጋ እንታይ እዩ እግዚአብሔር በውስጣችሁ ያስቀመጠው ምንድነው እግዚአብሔር አውሽጥኩም ዘቀመጠው ጸጋ እንታይ እዩ በምንድነው እየሰራችሁ ያላችሁ በምንታይ ተሰርሑለኩም ያስታውቃል እኮ አንዳንዱን እኮ ሰው ይነግራችኋል ምን እንደሆነ ሓደ ሰብ ክነግረኩም ክእል እዩ ዘማሪ መሆናችሁን አለመሆናችሁን ሰው ይነግራችኋል ንአብነት ዘማሪ መዃንካ እንደ መዃንካን ሰባት ክነግሩኻ ክእል እዩ አይደለ ስትዘምሩ ሰው ቁጭ ብሎ የሚሰማችሁ ከሆነ በቃ ጥሩ ነው ክትዝምሩ ከለኹም ሰብ ብጣዕሚ ደስ ይሉ ወድ ሰማዓኩም ተኮይኑ ናይ ዘማሪ ጸጋ አለካ ማለት እዩ ስትዘምሩ ሰው ጌታ ይባርክ ብሎ የሚሄድ ከሆነ በቃ እየነገራችሁ ነው የሆነ ነገር ጎይታ ባርክካ ይልካ ጥራይ ዝኸይት ተኮይኑ ግን እነግረካለሁ ማለት እዩ ያቺ ሳምራዊ ሴት ትዝትላችኋለች ሳምራዊት ሰበይቲ ትዝክርዋዶ ጌታ ሆይ አለችው ጎይታ ይላታ ነብይ እንደሆንክ አያለው አለችው ነብይ ከም ዝኾንካ ርእይ ያለሁ ይላታ ኢየሱስ እኮ ከኢየሩሳሌም የመጣው ነብይ ነኝ ነብይ ፕሮፌት ጂሰስ ይባላል ወር ለሚተዋወቃት ኢየሱስ እኮ ነው ካብ ኢየሩሳሌም ዝመጻኹ ፕሮፌት ኢየሱስ ይባሃል ይሉ አይተፋለጣን ቢዝነስ ካርድ ሰጥቶ ሜጀር ፕሮፌት ምናምን ብሎ ቢዝነስ ካርድ ሰጥቶ አይደለም ስማ ስሪሑ ናይ ቢዝነስ ካርድ ሰጥቶ አይተፋለጣን ግን ሪአቶ ያስታውቃል እኮ ጸጋ ይፍለጥ እዩ ጸጋ ይታያል ጸጋ ይርአይ አይደል ሰው የተሰጠው ነገር ግድ ይለዋል ሰብ እትስተዋሃበው ነገር ግድ ይብለው እዩ አይደል ታውቁታላችሁ በዛ ማለት ነው ትፈልጡ ወይኹም ብኡ ማለት እዩ የተለያየነን ስለዚህ ዝተፈላለየ ሁላችንም አስተማሪ መሆን የለብንም ኩላትና መምህራን ሁላችንም ነብይ መሆን የለብንም ኩላትና ነቢያት ሁላችንም ሐዋርያ መሆን የለብንም ኩላትና ሐዋርያት ክንኮን አይንኽእልን በተለይ ይሄ ዘመን የሐዋርያና የነብይ ዘመን ስለሆነ ፍላይ ድማ ዘመን እዚ ናይ ነቢያትን ሐዋርያትን ዘመን ስለዝኾነ ሰው ወንጌላዊ ነህ ብላችሁ ብትሾሙት እሺ አይልም ይቀየርልኝ ይላል እኔ ወንጌላዊ አይደለሁም ንስኻ ወንጌላዊ ኢኻ ኢልካ አንተ ዳሽምካዮ አኔ ኮንኮን ክብለካ ኸእሊ ኢየሱስ ነው ማንን ምን ማድረግ እንዳለበት የሚያውቅ ኢየሱስ ይዝፈልጥ ማን እንታይ ከም ዝሃብ እግዚአብሔር ነው አንዳንዱን ሐዋርያ እግዚአብሔር አንዳንዱን ነብይ አንዳንዱን እረኛ የሚያደርገው ነተሐደ ሐዋርያ ነተሐደ ነብይ ነተሐደ ሁላችንም ግን የክርስቶስ አካል ክፍል ነን ናይ ክርስቶስ አካሊና አሜን አሜን የማን ክፍል ነን ናይ ማን ክፍሊና ናይ ክርስቶስ ስለዚህ እንደዛ እናስብ ማለት ነው ስለዚህ ቆም ኦን ሐስባለና ማለት አሁን እዚህ ምድር ላይ ስንኖር ሕጂ አብዝ ምድር ዝኽነብርን ከለና የማን ነኝ እኔ አነ ናይ ማን የኢየሱስ ነኝ ናይ ኢየሱስ በኔ የሚኖረው ማን ነው አባይ ዝነብር ማን ኢየሱስ ነው ኢየሱስ የኔ ህይወት የማን ነው ናተ ህይወት ናይ ማን ክርስቶስ ነው ናይ ኢየሱስ ከወንድሞቼ ከእህቶቼ ጋር ባለኝ ግንኙነት ምስሐወይ ምስሐፍተይ በዘለኒ ርክብ በሰላም እኖራለሁ በሰላም ይነብር ለምን ስለምንታይ ወንድሜ የክርስቶስ አካል ክፍል ነው ሐወይ ናይ ክርስቶስ አካል እዩ አንድ ሰው እግሬን ቢረግጠኝ ሓደ ሰብ እግሬን ተዳረጊጽኒ ምንድነው ምለው እንታይ ዝብል አረ ይሄንን እግር ረገጥከው የቢንያምን እግር ረገጥከው አይደለም እኮ ምለው እዚ እግር ናይ ቢንያም ረጊጽካዩ ኮንኩን ድብሎ አይደለ እግሬን ረገጥከኝ ነው ምለው እግሬ ረጊጽካዩ የኔ ነው እግሬ እቲ እግሬ ስናተይ ወንድሜም እህቴም የኢየሱስ ናቸው ወሐፍተይ ሐወይ ድማ ናይ ኢየሱስ ስለዝኾኑ ወንድምን ማማት ማለት ንሐወኻ ምሕማይ ማለት ኢየሱስን ማማት ማለት ንኢየሱስ ምሕማይ ማለት እዩ ኢየሱስን ታሙታላችሁ ንኢየሱስ ተሐሚ ወዲኹም እርስ በርሳችን እንዴት እንታይ ማለት ነው ስለዚህ ሓደ ሕድና ከመይና ንረአ ማለት እዩ እሷ የኢየሱስ ነች እሱ ናይ ኢየሱስ እዩ ንሳና ኢየሱስ ያ ለዚህ እኮ ነው በቤተ ክርስቲያን ላይ አንድ ስለሆነ ስለዚህ ድማ ኣብ ቤተ ክርስቲያን ሓደ ስለዝኾንና ጳውሎስ ሲናገር ጳውሎስ ክዛረብ ከሎ ቆሮንቶስ ላይ ኣብዚ ቆሮንቶስ ማለት እዩ የዝሙት ኃጢአት የሰራውን ሰው እቲ ናይ ዝሙት ኃጢአት ዝሰራ ከአባቱ ሚስት ጋር የተኛውን ሰው ምስሰይቶ ቡዝ ደቃ በጣም ለቤተ ክርስቲያን ከባድ ነው አለና በጣም ለቤተ ክርስቲያን ተሰብስበን ከም ቤተ ክርስቲያን ተአኪብና ውሳነ ክንውስነሉ ኢና ስጋው ለማን ይሰጣል ስጉኡን ማን ይወሃቢሉ ንሰይጣን ይፈባባል ሆሉ ስለምንታይ ይሄ ከባድ ነው አለ እዚ ከባድ ነገር ማህበሩ የተጎዳው ነገር አለ አለ እቲ ማህበር ስለዚህ እንደ ማህበር ተሰብስበው የሆነ እርምጃ ወሰዱ ስለዚህ ከም ማህበር ተአኪቦም ውሳነ ወሰዱ ከዛ በፊት እኮ ሰይጣን አላገኘውም ሰውየውን ቅድሚ እኮ ነተሰባይ ሰይጣን አይረከቦን ሰውየው ላይ ሰይጣን ስልጣን አልነበረው አፍተ ሰብ ሰይጣን ስልጣን አይነበረውን የክርስቶስ ነው ንምንታይ ናይ ክርስቶስ ስለዚህ የማን ነው ናይ ክርስቶስ ይሄ አንድነታችን ዝም ብሎ አይደለም እዚ ሓድነትና ባር ስቂሉ አይኮነን ጠላት አያገኘንም ጸላይ አይረክበናኒ ለዚህ ነው ይሄ የዘር ማንዘር መንፈስ
እዚህ ናይ ዘር አያቴም ላይ ነበረባቸው መንፈስ ቅድመ አያቴም ላይ ነበረባቸው አባ በሐጎይ ነሩ አጎቴም ላይ አለበት አባ ኮይ ነሩ አክስቴም ላይ አለባት አብ ሐትነይ ወን ነሩ አረኔ ላይ እንዳይመጣ ጸልዩልኝ አባይ ከይመጽ ጸልዩ ላይ ዝብል ከክርስቶስ ጋር አንድ ከሆንክ ምስ ክርስቶስ ሓደ እንተ ዳኾንካ አንተ ላይ የሚሰራው መንፈስ የክርስቶስ መንፈስ ነው አባ ኻዝ ሰርሕት አብ ክርስቶስ ዘሎ መንፈስ አንተ ውስጥ የነገሰው መንፈስ የክርስቶስ መንፈስ ነው አባ ኻዝ ዘሎ መንፈስ ናይ ክርስቶስ የዘር ማንዘር መንፈስ ናይ ዘር መንፈስ የዘር ማንዘር እርግማን ናይ ዘር እርግማን አይዘራም እናንተ ላይ አባ ኻ አይሰራም ለምንታይ አሁን የክርስቶስ ሆኛለሁ ሕጂ ናይ ክርስቶስ ኮይነ ክርስቶስ ላይ እርግማን ይሰራል እንዴ አብ ክርስቶስ እርግማን ይሰራል ያጋነን ስራል እንዴ አብ ክርስቶስ አጋነን ተሰራህ እኔ ላይ አይሰራም አባይ አይሰራም ለምን የክርስቶስ ሆኛለሁ ናይ ክርስቶስ ያካሉ ክፍል ሆኛለሁ ናይ አካሉ ክፍል ሆይኔ ስለዚህ እርስ በርሳችን መተያየት ያለብን እንደዛ ነው ስለዚህ ንሓድ ሕድና በኾሚና ክንጣማመት ዘለና እዚህ ምድርም ላይ ስንኖር ኣብዚ ምድር ዝክነብር ከለና ከሰዎች ጋር ስንኖር ንሰባት ክንነብር ከለና ለሰዎች ብርሃን ነን ንሰባት ብርሃን ኢና ኢየሱስ ክርስቶስ ማድረግና ማስተማር የጀመረውን ኢየሱስ ክርስቶስ ከገልግልን ከምህርን ከጅምርን ከሎ በወንጌላት ላይ ያነበብነው ወንጌላት ዘንበብናዮ ዛሬ ደግሞ በእኛ ይቀጥላል ሎም ድማ ባአና ከቅጽሊ ኢየሱስ እየዞረ የእግዚአብሔርን መንግስት እንደሰበከ ኢየሱስ እንዳዘረ መንግስት አምላክ ከም ዝሰበከ ኢየሱስ እየዞረ እግዚአብሔርን እንደገለጠ ኢየሱስ እንዳዞረ እግዚአብሔር ከም ዝገለጸ ኢየሱስ እየዞረ እንደፈወሰ ኢየሱስ እንዳዘረ ከም ዝፈወሰ ዛሬ ኢየሱስ የሚሰራው ባንተ ነው ሎም ድማ ኢየሱስ ባአኻ ዛሬ ኢየሱስ የሚሰራው ባንቺ ነው ሎም ድማ ኢየሱስ ባአኺ ይድሰርሕ እናንተ ስትመላለሱ እስኻትኩም ትመላለሱ በእናንተ ውስጥ ይመላለሳል ኢየሱስ ድማ አውሽጥኩም ይመላለስ ኢየሱስ በእናንተ ውስጥ ይናገራል ኢየሱስ አውሽጥኩም ኮይኑ ኢየሱስ በእናንተ ውስጥ ያስተምራል ኢየሱስ አውሽጥኩም ኮይኑ የምህር ማለት እዩ እናንተ ስትዘምሩ ንስኻትኩም ክትዝምሩን ከለኹም ኢየሱስ በእናንተ ውስጥ ይዘምራል ኢየሱስ አውሽጥኩም ኮይኑ ድማ ይዝምር ማለት እዩ አሜን በጉባኤ መካከል ምን አደርጋለሁ አመሰግናለሁ ይላል አይደል ዕብራውያን ላይ አብታ አባይ ማህበር ስኸመስግነከ ክብር ለኢየሱስ ይሁን አሜን በእናንተ ውስጥ ነው ክርስቶስ የሚናገረው አውሽጥኩም ኮይኑ የክርስቶስ ተዛረብ እናንተ የክርስቶስ ናችሁ ንስኻትኩም ናይ ክርስቶስ ይሁን አሜን ስለዚህ ራሳችሁን እንደዛ ተመልከቱ ስለዚህ ንርእስኩም ከምኡ ጌርኩም ክትርእዩ ኣለኩም ወንድማችሁንም እህታችሁንም እንደዛ ተመልከቱ ንሓውኹም ንሓፍትኹም ከምኡ ጌርኩም ክትርእዩ ኣለኩም በክርስቶስ ስላመንን በክርስቶስ ኢየሱስ ስለዛመና የክርስቶስ የአካል ክፍል ሆነናል ናይ ክርስቶስ አካል ኮይና ኢና ለዚህ ነው ወንድምን ማብላት ስለዚህ ድማ ንሓውኻ መብላዕ እህትን ማብላት ንሓፍትኻ መብላዕ ወንድምን መርዳት ንሓውኻ ምርዳት እህትን መርዳት ንሓፍትኻ ምርዳት ለማን አርጋችኋታል የሚለው ንማን ጌርኩም ወይ ለኔ አርጋችሁታል ንዓይ ከም ዝገበርኩም ወይ ምን ብላችሁኛል ምክንያቱ ጠሜ አብላዕኹምን ይብል አብልታችሁ ተጠምቼ ምን አርጋችሁኛል ጠሜ ድማ አስተኹምን ጌታ ሆይ መቼ አግኝተናል ጌታ ሆይ ማዓሲና ረኺብናካ ከነዚህ ለአንዱ ያደረጋችሁት ለማን አደረጋችሁ ካብዘምና አሽቱን ሓደ ዝገበርኩም ወይ ኢሉ አሜን ንዓይ ከም ዝገበርኩም ይሄን ነገር ልንረዳው ይገባል እዚ ክንርዳው ይገባልና ከክርስቶስ ጋር ምን ሆነናል ምስ ክርስቶስ እንታይ ኮይና ኢና አንድ ሆነናል ሓደ ኮይና የኛ ህይወት የማን ህይወት ነው ናትና ህይወት ናይ ምን ህይወት ህይወት ናይ ክርስቶስ ክብር ለኢየሱስ ይሁን ክብርን ኢየሱስ እድለኞች አይደለን እድለኛታት እናንተ ተራ ሰዎች አይደላችሁ ንስኻትኩም ተራ ሰባት አይኮንኩም የክርስቶስ ጽድቅ ያንቺ ጽድቅ ነው ናይ ክርስቶስ ጽድቅና የክርስቶስ ቅድስና ያንተ ቅድስና ነው ናይ ክርስቶስ ቅድስና ናፍካ የክርስቶስ ቅባት የኛ ቅባት ነው ናይ ክርስቶስ ቅባትና የክርስቶስ ህይወት የኛ ህይወት ነው ናይ ክርስቶስ ህይወትና ህይወት ከክርስቶስ ጋር አንድ ስለሆነ ምስ ክርስቶስ ሓደ ስለዝኾና ያ ህይወት በእኛ ይገለጣል እቲ ህይወት እቲ ድማ በአና ይገለጥ ክብር ለጌታ ይሁን ክብርን ኢየሱስ ይሁን ስለዚህ ከክርስቶስ ጋር ስንት ሆነናል ስለዚህ ምስ ክርስቶስ እንደ ኮይና ኢና አሜን ሓደ ኮይና ኢየሱስ ጌታ ነው